ሃይ ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ዛሬ የምነግራችሁ ስለ ከኢትዮጵያ ወደ ሳውዲ አረቢያ ለመጀመሪያ ጊዜ በኮንትራት ስመጣ ያለውን ነገር ምን ገጠመን የሚለውን ነገር ነግራችኋለሁ። የሚያሳዝንም የሚያስደስትም ብዙ ነገር አለው። ከቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ቪዲዮ በጣም ረጅም ስለሚሆን ይሄ ፓርት 1 ነው። ፓርት 2 ደግሞ በቀጣይ ይለቅላችኋለሁ። እንግዲህ ለመጀመሪያ ጊዜ ከኢትዮጵያ ወደ ሳውዲ አረቢያ ስንመጣ ከኢትዮጵያ ኤርፖርት ሳውዲ ኤርፖርት ስንደርስ የሆነ ትልቅዬ ባስ መጥቶ ሁላችንም ጠርግ አድርጎ የሆነ ማቆያ ቤት ወሰደን። በተደራራቢ አልጋ አለው። በጣም ትልቅ ክፍል ነው። እኔ በፊት ምን እንደሆነ አላውቅም ነበር። አሁን ግን እስር ቤት እንደሆነ ገብቶኛል። ከዛ እዛ ወሰዱንና ሁላችንም አዲሶች ነን። በጣም እየተጋፋን ነው የምንሄደው። አንዷ ስትሄድ አንዷ ማለት ነው እንደ ከብት ነው የሚነዱን። እና ከዛ ከመካከላችን ለመጀመሪያ ጊዜ ስደት የወጣን እንደኛ ፍሬሾች አለን። እንደገና ደግሞ ካሁን በፊት ልምዶ ያላቸውም አሉ። እነዛ ካሁን በፊት ልምዶ ያላቸው በጣም የነቁ ናቸው፣ ቀልጣፋ ናቸው፣ አይፈሩም። እኛ ደግሞ በጣም እንፈራለን። አንደኛ ደግሞ በጣም ይሞቅ ነበረ። ሙቀት ወራት ላይ ነበር የመጣ ነው። በጣም ነበር የሚሞቀው እና በቃ መተንፈስ ሁሉ እስኪያቅተን ድረስ ላባችን ይታይ ግጥም ይላል ምናምን። ከዛ ደግሞ እዛ ሴቶች አሉ እንደዚህ ፊሊፒን ኢንዶኔሲ ምናምን ነገር ናቸው። ፊሊፒን ነገር ናቸው። በነገራችን ላይ ሁሉም ተመሳሳይ መልክ ስላላቸው መለየት አልችልም። እና እነሱ አፋቸውን አፍነው ምናምን አፍንጫቸውን አፍነው ምናምን በቃ ከአንኛ እንደምንሸት ነገር ማለት ነው። ልንሸት እንችላለን፣ ግን ደግሞ በዛ ፍጥነት አንሸትም። በጣም ሙቀት ነው፣ ግን ደግሞ በዛ ፍጥነት አንሸትም። ቢያንስ ከኢትዮጵያ ቦሌ፣ ኢትዮጵያ በጣም ብርድ ነው እንደምታውቁት። ከኢትዮጵያ ቦሌ ተነስተን ወደ ሳውዲ፣ ከዛ ደግሞ ከሳውዲ ደግሞ ከ2 ሰዓት ከሩብ በኋላ ደረስን። ከዛ እንትን አሉን፣ ተቀበሉን፣ ወደ ውስጥ አስገቡን። ስለዚህ የሚሞቀው ይሄ ያለንበት ሀገር ነው እንጂ እዛኛ ሀገራችን አልሞቀንም። እነማስላችሁ በጣም አካበዱ። በቃ ሸተተን ምናምን ብለው አፍነው ነው የሚገቡ። ክላሳችን ሲገቡ ምናምን በቃ እኛ አስረኛ ሆነን ሁላችንም እዛ ቁጭ አልን። ከተሰጠን እዛ ተደራራቢ አልጋ አለበት ክፍል በጣም ሰፊ ነው ብያችኋለሁ፣ ትልቅ ነው። ሁላችንም አንዳንድ አልጋ ደረሰን። እዛ ተቀመጥን። እንግዲህ አሰሪዎቻችን ከፊሎቻችን ሲመጡ ነው የምንወጣ፣ ከዛ እንጂ መውጣት አንችልም። እየመጡ ከፊሎቻችን ስም እየጠሩ ሁላችንም ወሰዱ። የኔም መጣልኝ። ካለሁበት ቦታ እኔ ካለሁበት በጣም ይርቅ ነበረ። ለ3 ሰዓት እንደዛ ይርቃል። ሪያድ ነው እኛ ያለነው። እሱ ደግሞ ከሪያድ ወጣ ይላል፣ አልኸርጅ ይባላል። ቢያንስ 3 ሰዓት ምናምን ይርቃል። ወደ ገጠሩ ነው እሱ ከፊሎች የነበሩት። እና ወሰደን። በጣም እንደርቦኛል። እሱ በጣም እንደራበኝ ስለተረዳ ትልቅ ይሄ ቢጫ ኬክ አለ፣ እሱን ትልቅ ኬክ አለ፣ እሱን ገዛልኝ። እና ደግሞ ጁስ ገዛልኝ። የማንጎ ይሆን እኔ አሲድ እንደሚባለው አሲድ ብርቱካን እሱ ይሆን ረሳው። ብቻ ከሁለት አንዱ ብቻ ተገዛልኝ። ኬኩን ነው ማስታወስ። ኬኩ ብዙ ታሪክ ስላለው ነው ያስታወስኩት። ከዛማ በጣም ርቦኛል፣ ፈርቻለሁ። ሰውዬውንም በምንም አይነት ቋንቋ እንግባባም። ገዝቶ በእጁ ብቻ ነው እንደዚህ ቢቢ ያለኝ። ኮሊ ሲለኝ ገባኝ። ምክንያቱም እዛ አዲስ አበባ 3 ሳምንት 2 ሳምንት ስቀመጥ በጣም ትልቅ የቋንቋ ደብተር ተገዝቶልኝ እና ደግሞ እንደዚህ 3 ልሙጥ ወረቀት አረበኛ፣ እንግሊዘኛና የተለያዩም አሉ ቋንቋዎች ተጽፈውበት እሱን ገዝተናል እንድናጠና። እሱን እያጠናውም ሰንበት አንዳንድ ነገሮች እንችላለን። ከዛም ምን ሆነ መሰላችሁ ብያለኝ በላሁኝ። ኦኬ በላሁኝ እና ኬኩ እንዳለ ተፈረፈረ። በምን ላድርገው እንትን አልኩኝ። ይሄ ሶፍት ምናምን መለመን አልቻልኩም። እዛው በሰጠኝ በፌስታል ቋጥሮ ነው የሰጠኝ። አሴሩን ምናምኑን እዛው ላይ አደረኩለትና እዛው መኪና ውስጥ ጥዬው ወረድኩኝ። የት ላድርገው የት ልጣለው የፋራ ጉዳይ እዛው መኪናው ላይ ቁጭ አድርጌለት ወረድኩኝ። እንደወረድኩኝ ሴትዮ ተቀበለች፣ ልጆቿ ተቀበሉኝ። የጎረቤት ልጆች በሙሉ ተጠራሩ። ኑተሎ ሰራተኛ መጣችልን እየተባባሉ ሁሉም ተጠራሩ። ልጆች ሁሉ ተሰብስበው ከበቡ። የጎረቤት ልጆች ጭምር ማለት ነው። የጎረቤት ልጆች ጭምር ከበቡኝና ሰራተኛ ይሉኛል። በአረበኛ ደግሞ ምነግራችሁ ሸቃላ ነው የሚሉት። እያል ሸቃላ ይሉኛል። ብታይ
ብርቅ ነው የዛ ጊዜ ከ13 አመት በፊት በጣም እንደዚህ ጫላ ብዙም እንደ ሰራተኛ ብዙም ሰው አይዝም። አሁን ግን ተለምዷል። በቃ አሁን ሰልጥነዋል እነሱም ሁሉም ሰራተኛ ማምጣት ችሏል። በፊት ግን በቃ አልፎ ያለው የተባለ ሰው ብቻ ነበር የሚያመጣና በጣም ብርቅ ነበር። ሁሉም ተሰብስበው ህፃናቶች እንደዛ ሲገቡኝ ሴትዮዋ ርባት ይሆናልና ርባት ከሆነ እንዱሚ ስጫት ሰርታ ትብላለች አለ ልጇ የ12 አመት ልጅ አለቻት። ልጅቷ መጣችና እንዱሚ እንቻለች ምን ላድርገው እኔ እንዱሚ ከዛ በፊት ሰርቼም በልቼም አላውቅም። እንዱሚ ሲባል እንጂ እኔ እንደው አይቼ ራሱ አላውቅም። ከዛ ልጅቱ እንደዚህ አርገስ አሳየችኝ ጠቆመችኝና አንቺ እኔ እንድበላ ነገረችኝ። ከዛ ስቶቡን ለኮሰችልኝ ምናምን ጋዙ። ከዛም በኋላ እህታችሁ ያንን እንዶሚ ሰራሁኝና አረንጓዴ ፌስታሉን ነው አሁን ድረስ ወደዋለሁ። እሱ እንዶሚ ከተባለ እሱ ነው። ከዛ ውጭ ያለው አይደለኝም። እሱ ብቻ ነው የሚጣፍጠኝ ራሱ። ከዛማ ሰራሁኝና እንዶሚን በላሁኝና ቁጭ ደግሞ ስራ ልሰራ ነው እንዴ ሄጅ ተኛለችኝና ሴትዮዋ ተኝቼ በጧት ተነሳሁኝ። ለካ በቃ ጧት እንዳገራችን ጧት የተነሳሁት ለምን በጊዜ የተኛሁት እኔ ጧት ተነሳሁኝና ቁልጭ ስልበር ከፍቼ ማንም ሰው የለም፣ ሁሉም ተኝቷል። የነሱ ሰዎች አይነሱም እንዴ? እንዴው ሳውዲ አረቢያ ማለት ታዲያ እንደዚህ ነው እንዴ? እንደዚህማ ከሆነ ታዲያ ምን ስራ አለ? ታዲያ ምንድነው የሚሰራው? ይሄማ ቀላል ነው፣ አያቅተኝም። ይሄንማ መስራት ለወሩ ተቀምጬ እኮ ነው ገና እኮ ምንም ስራ እኮ አልሰራሁም እኮ። በስ እንደሚ ተሰራልኝ በላሁኝ፣ በቃ ኬክ ተገዛልኝ በላሁኝ። በስ የሰራው ስራ እኮ የለም። ግን ስራ እንደዚህ ከሆነ አያቅተኝም እላለሁ። ጅል አይደለም ያንን እንዶሚ የበላሁበትን ሰዓት ስላጣውኩ መሰለኝ። ከዛማ መድረስ አይቀርም ዙህር ደረሰ። ሴትዮዋ ተነሳኝ። እኔ ሰራተኛይቱ ምንም ነገር አልሰራሁም። ምንም ወደ ክችን ራሱ አልገባሁም። ከዛ ሴትዮዋ ነይ ቶሎ እዚህ የተጠራቀመ ገንዳ ላይ የተጠራቀመ በቃ ለህጣብ ያለችኝ አጠብኩ። ከታትፊልኝ አለችኝ። ሽንኩርት ዶሮ ምናምን ከታተፍኩላትና ካብሳ ሰራች። ካብሳ የሚባል ምግብ ነበር ነው የሚባል በሳቷ አላውቀውም እንግዲህ ካብሳ መሆኑን ነው ያወቅኩት ስላችሁ ነው እንጂ ሰራይ ተሰጠኝ። በሳህን ለብቻ የተሰጠኝ፣ መጠጫ ለብቻ የተሰጠኝ፣ ተለየልኝ። ማንኪያ ለብቻ የተሰጠኝ። ይሄ ያንቺ ነው፣ አንቺ መመገብ ከፈለግሽ በዚህ ነው መመገብ የምትችይው ተብሎ ተለየልኝ ሳህን ማለት ነው። ልክ እንደ በሽተኛ ኦኬ ችግር የለውም ተቀበልኩኝ። በዛች በተሰጠኝ ሳህን ነው ሁልጊዜ የሚደረግልኝ። ሁልጊዜ የምበላ በዛች በተሰጠኝ መጠጣ በተሰጠኝ ብርጭቆ ብቻ ሆነ። እሺ አልኩኝና እየኖርን እያለ እሷ ይሄን ስሪ ስትለኝ ከዛ የኔ ሰራተኛ እኮ ይሄን አድርጊ ካልኳት አታረግም እያለኝ ምግብ አትበላም ስትለኝ አትበላም ነበር የምትለኝ። አልበላም እውነቷን ነው። ታዲያ ቅጭጭ እንዳልኩኝ ሰው አረባ ብትመጣ ይወፍራል። ቅጭጭ እንዳልኩኝ እንኳን ለወፍር እንደዛ ቁጭ እንዳልኩ ቀረው። ቤቱ ሙሉ ምግብ ነው ግን ያልበላም። በነገራችን ላይ ካልሰጠችኝ እሷ አልነካም ብታይ ደግሞ አገርነት ያስፈራሩናል። በካሜራ ያዩዋችኋል። የሆነ ነገር ብታረጉ ያልሰጧችሁ ነገር እንዳትነኩ ምናምን ስለሚሉን ውሃ እንኳን ጠልቆ ለመጠጣት ፈራለሁ። በቃ የሰው ቤት ያስፈራል በነገራችን ላይ። ከዛ እንትና መጣችና እንቁላል አመጣ አስቤዛ ምናምን ሲመጣ አስገብ ፍሪጅ አድርጎ ስትለኝ ዋስጀ ፍሬ ያንን እንቁላል እንዳለ። ይሄ እኮ ሀገሩ እኛ ሀገር እኮ ቀዝቃዛ ስለሆነ ነው። ውጭም ብናረገው ፍሪጅም ብናረገው እንትን አይልም። የነዚህ ሀገር እኮ በጣም ሙቀት ስለሆነ ማስገባት ያለብኝማ ፍሬዘር ነው፣ ተልጅ እንዲሆን ያኔ እንደ ተልጅ ቅዝቅዝ እንዲያደርገው በጣም ብዬ ጅሊት ያን ሁለት ጠበቅ እንቁላል ፍሬዘር ሳስገባው ተልጅ ሆኖ ስንጥቅጥቅ ብሎ በበነጋታው የታለ እንቁላል ሰራ ነው ትለኛለች። ፍሬዘር እንዳለ ቆሻሻ ተጣለ። አይሰራም። ተልጅ ሆኗል፣ ፈንድት ብሏል። በቃ ያላረኩትን ጠይቁኝ ብቻ። እኔ በረኪና ማቀው እንደዚህ ለልብስ ማጠቢያ ትንሽ እየተቀነሰ ቤተሰብ ገዝተው ሲያመጡ ትንሽዬ ነው እንጂ እቃው ራሱ እንዴት ያለ እንደሆነ አይቻላቅም። ያን በረኪና ደግሞ አምጥተው ለበኑ ጋር ምናምን ጋር አስቤዛ ሲያመጡት እኔ እናንተ ተወስጄ ፍሪጅ ለበኑ ጋራ ያ ክሎሪክስ ሲፈለግ መጨረሻ ላይ ፍሪጅ ይገኛል። በቃ ማላረገውን ጠይቁኝ ብታይ ማላረገውን ስህተት እየተሳሳቁ እየሳቁ እንዲያረገች እያሉ ዝም ይላሉ። ከዛ ቁርስ ምናምን በልተው ደግሞ
ግን አጠናለሁ ደፍተር ላይ በጣም አጠናለሁኝ። ቋንቋ ቶሎ ነው የገባኝ። በ3 ወሬ በደንብ ተናጋሪ ሆኛለሁ። በ3 ወሬ በደንብ አረብኛ ተናጋሪ ሆኛለሁ። ከዛ አጠናለሁ ምናምን ማፈጫኔን በስራ ልብስ አጥባለሁ እንደዚህ ተኩሳለሁ ምናምን በስ እንጂ ከሷ በፊት ተነስቼ ነበር ምናምን እስከ ወር ድረስ ባለው እንትና ብዙም የሰራሁት ስራ የለም። ያው በሰራም አርጊ ተብዬ ነው አርጉ ተብሎ ደግሞ የሚደረግ ስራ የልብ አይደርስም። ከዛ ቁርስ ምናምን በልቶ ደግሞ ጅብናው ምናምን ዘይቱን ምናምን ተርፎ እንትን ሪያዶች የሚጠቀሙ ቋንቋ አለ። እንደዚህ ሽሊ ምናምን አይሉም። ኩሊ ሀዳ ነው የምትልሽ يعني ኩሊ ሽሊ ቢና አንሽ እንደሚለው ኩሊ እና ኩሊ አንድ ነው፣ ተመሳሳይ ነው። ሁዲ የጅዳዎች ደግሞ ሁዲ ሀዳ ይላሉ። የጅዳዎች ይለያሉ። እነዛ በቋንቋ ራስ ለየት ይላሉ። ብሎ ኩሊ ሀዳ ስተላይ ቢ ያለች ነው ያልኩ ብልት እሷ አንሽ ነው። ታሪኩ ሊ ሀዳ ነው የምትለኝ አንሽ ነው የምትለኝ ኩሊ ያለችኝ ያልኩኝ። እኔ ደግሞ እናንተ ተመሳሳይ ቋንቋ በኋላ እንዴት ሲዩ ሆዲ ሞላችልኝ እኮ ከዚህ በላይ ማማራት አልችልም እንዴ ዝም ብላ ቢቢ ነው እንደምትለኝ ያልኩ እየወሰድኩ ቆሻሻ ቢዩ ብላኛለች። ካስኔ ሆዲ ሞላ ተሰጠ ተማነሳ ሁሉ በላውኝ ሆዲ ሞላ። ከዛ የትራው ስትለኝ የፍጥሩ ትራፊት ነው ስትለኝ የበላውትን በልቼ ብዙ ስለሆነ ብያሽኝ ደፋሁት አልኳት። አይ እኔ ሰራተኛ አይገባት ማተፋም እያለኝ ዝም አለች። የማይደርስ የለም ወሬ ደረሰና ደሞዝ ተሰጠው። ለቤተሰቦች ላኩላቸው። ቤተሰቦች በጣም ደስ አላቸው። ለቤተሰብ በቃ ደረስኩ ምናው ልጅ ብሎ እኔ ነበርኩ በሰዓቱ። ከዛ ቤተሰብ በጣም ደስ ሲላቸው በቃ ላይ ደረስሽኝ ምናምን ሲሉኝ እኔ ደግሞ ወጥተኛል ደስታ ስላችሁ በቃ ደስታዬ የቤተሰቦች ደስታ ሆነ። የኔ ደስታ የሚሆን ብር ልኬ እነሱ ደስ ሲላቸው ወይም ስልክ ደውዬ እነሱ ደስ ብሏቸው ሲመርቁ ሆነ እኔ ምን ደስታው የሥራ ፍላጎት ጨመረ። በቃ ኢነርጂ ኖረኝ። በቃ በስርዓት መስራት ጀመርኩ። በቃ አይዞሽ ልጄ ምናምን ሲል በቃ ስራው ተሰራላችኋለሁ እና በቃ እያልኩኝ ቋንቋም ቻልኩኝ፣ ስራም ቻልኩኝ፣ ምግብ መስራት ለመድኩኝ። ፈናን ሆንኩ ስላችሁስ ጭራሽ ሴትዮቱ ኩሽና መግባቷን ሁሉ አቆመች። 7 ልጆች አለው ማሻአላ። አረገዜ ወለዴ አረስኳት። አመት 6 ወር ሲሆነኝ ስልክ ግዢልኝ ስላት አልገዛም ማለት ትጠፋብኛለች ብላ። ለማንኛውም ቪዲዮው እያለቀ ነው። ፓርቲቱን ደግሞ ጠብቁ። በፓርቲቱ እንገናኝ። ወዳችኋለሁ። ባይ ባይ። ፓርቲቱ